ዓለም ስሙን ከማወቁ በፊት ራፊኒያ አንድ ቀጭን ልጅ በብራዚል ፋቪላስ ድህነትን፣ ጥይትንና በእግር ኳስ መገፋትን እንደሱ የሚያውቃት የለም። እሱ አሁን ያለበት ደረጃ እንዲደርስ የሚገባ አልነበረም፣ ግን ተሳክቶታል። ይህ ከብራዚል የድሆች መንደር እስከ ካምፑ ድረስ የታገለው ተጫዋች ታሪክ ነው። በብራዚል ፖርቶ አሌግሪ የተወለደው ራፊኒያ በሬስቲንጋ ከተማ ነው ያደገው። እሱም ከድሃዎች ከተማ ውስጥ አንዱ ነው። እግር ኳስን በቆሸሸው መንደር ያለ ጫማ ባዶ እግሩን ይጫወት ነበር። እንደ መጫወቻም ፕላስቲክ ጠርሙሶችን እንደ ኳስ ይጠቀምባቸው ነበር። ህልሙስ የብራዚል ቢጫውን ማሊያ መልበስ ነበር። ነገር ግን በአካባቢው የነበሩ የእግር ኳስ ቡድኖች ሁሉ ጥሩ አይደለህም ብለው ጥለውታል። ግሪሚዮ እና ኢንተርናሽናል የመሳሰሉ ትላልቅ ክለቦች እንኳን በሱ ላይ በሩን ዘግተውበት ነበረ። ከዚያም ወሳኝ ጊዜ መጣ። ዴኮ አሁን ባርሴሎና ኮከብ ዴኮ በራፊኒያ ውስጥ ማንም ስካውት ያላየውን ብቃት አየ። ዴኮ በእሱ ችሎታ ስለተማመነ ወደ አውሮፓ እንዲሄድ አደረገው። ምንም አይነት የዜና ሽፋን፣ ምንም ትልቅ የዝውውር ክፍያ ሳይኖር ህልም ያለው አንድ ልጅ ብቻ ሻንጣውን ጠቅልሎ ወደ ፖርቹጋል አመራ። ፖርቹጋል ቪክቶሪያ ጎሜሬስን ተቀላቀለ። ህይወቱ ከባድ ነበረ። ቀዝቃዛ አየር፣ አዲስ ቋንቋና ከቤተሰብ መራቁ ህይወቱን አከበደው። ነገር ግን ራፊኒያ ከማንም በላይ መታተሩን ቀጠለበት። ፍጥነቱ፣ ክህሎቱና ጽናቱ የሌሎች ክለቦችን ትኩረት ሳበ። ከዚያም በኋላ ወደ ስፖርቲንግ ተሸጋገረ። ከዛም ወደ ፈረንሳዩ ሬንስ። ደረጃ በደረጃ አንድ ተራራ እየወጣ ነበረ። የአውሮፓ ትላልቅ ክለቦች አይናቸውን አሳረፉበት። አጋጣሚውን ተጠቅሞ የእንግሊዙ ሊድስ ዩናይትድ አስፈረመው። በሊድስ ከታላቁ አርጀንቲና አሰልጣኝ ማርሴሎ ቤልሳ ጋር አብሮ የመስራት እድልን ገጠመው። ቤልሳ ፍጥነቱ፣ የአካል ብቃቱንና አይነግቡ ክህሎቱን እንዲያሳድግ ረዱት። ከኳስ ውጪ የነበረውን እንቅስቃሴና ከቀይ መስመር ተነስቶ በተጋጣሚ የግብ ክልል አደጋ የሚፈጥርበትን አጫወት ወደ ላቀ ደረጃ አሸጋገረ። ይህ በእንግሊዝ ምድር እጅግ ውጤታማ አደረገው። ለ2 ዓመታት ቆይታ ባደረገበት ሊድስ 65 ጨዋታዎችን አድርጎ 17 ግቦችን ሲያስቆጥር 12 ግብ የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ከዚህም በኋላ ፈተናውን በሚገባ በማለፉ የልጅነት ህልሙ ወደ ነበረው ባርሴሎና በ50 ሚሊዮን ፓውንድ ተቀላቀለ። ለባርሴሎና መጫወቱ ግን ቀላል አልነበረም። በወቅቱ በዣቪ ሄርናንዴዝ ይመራ የነበረው ባርሴሎና በሜዳም ውስጥ ሆነ በሜዳው ውጪ ቀውስ ውስጥ ገብቶ ነበረ። ጫናዎችን መቋቋም የሚያውቅበት ራፊኒያ ግን አስደማሚ እንቅስቃሴን እያሳየ ለክለቡ እንደሚመጥን ማሳየት ቻለ። ወደ ምርጥነት ከመምጣቱ በፊት ግን አሰልጣኙን ዣቪን ለማሳመን ከባድ ዋጋ ከፍሏል። በክለቡ ባደረጋቸው 76 ጨዋታዎች 42ቱን ነበር በቋሚነት የጀመረው። ከዣቪ መልቀቅ በኋላ ክለቡን በተረከበው ሃንሲ ፍሊክ አሰልጣኝነት ስር ዳግም የመወለድ ያህል አንጸባራቂ አቋም ማሳየት ችሏል። ክለቡን በተያዘው የውድድር ዘመን ጅማሮ የተረከበው ሃንሲ ፍሊክ በፈጣን ማጥቃት ላይ የተመሰረተውን ውብ እግር ኳስ ለተመልካቾች ሲያስቆመክሩ ዋነኛ መሳሪያ ያደረገው ራፊኒያን ነው። በመሃል ስፍራ በፔድሪ፣ ጋቪና ማርክ ካሳዶ ታግዞ ኳስ የሚያቀርብለትን የላሚን ያማልና ሌዋንዶቭስኪ የፊት መስመር በኃላፊነት በመምራት ግቦችን በብዛት እንዲያመርቱ አግዟል።
በዚህ የውድድር ዘመን ባርሴሎና በስፔን ላሊጋ እና በአውሮፓ ቻምፒዮንስ ሊግ ያደረጉ ላለው አስፈሪ ግስጋሴ መሪ ተዋናይ እሱ ነው። ቻምፒዮንስ ሊግ ባርሴሎና ወደ ሩብ ፍጻሜው ሲቀላቀሉ 11 ግቦችን የተገኙት በእሱ ነው። ይህ መረጃ እስከተጠናከረበት ጊዜ ድረስ በአጠቃላይ ውድድሮች 50 ጨዋታዎችን አድርጎ 30 ግቦችን ሲያስቆጥር 23 የግብ የሆኑ ኳሶችን አመቻችቶ አቀብሏል። በሃንሲ ፍሊክ ስር ይበልጥ በነፃነት ኳስ እያንሸራሸረ ተአምር እንዲፈጠር መፈቀዱ ብቃቱ ጎልቶ እንዲታይ አድርጎታል። ከመስመር በሚነሳው አጨዋወቱ ስህተቶችን በእጅጉ መቀነስ ችሏል። ተጋጣሚ ተጫዋቾች አታሎ የሚያልፍበት አስደናቂ ችሎታው ተመልካቾችን አፍ ማስከፈትን ቀጥሎበታል። በመድረሻ ክፍል ድምጻቸው በክብር ከሚሰሙ ተጫዋቾች ዋነኛው እሱ ነው። ብቻ የካምፕ ኑ ህይወቱ ያኔ በልጅነቱ የተመኘውን ሁሉ የሚያሳካበት መድረክ ከመሆኑም አልፎ ይህም ቀጣዩን የባላንዶር ስኬት እንዲያጣጥም ቀዳሚ ስፍራ እንዲሰጠው አድርጎታል። በእርግጠኝነት የባርሴሎና የወቅቱ ውጤታማ ተጫዋች እሱ ነው። Become very hard to stop. Meanwhile, however, here's Rafinha clean through on goal. Can he make it 5? Rafinha makes it 5-1 to Football Club Barcelona. Rafinha turns into space. Let's fly! What a goal! Well, goal of the season. ይህ የስኬት ህይወት የሰው ልጅ ተስፋ ተሞልቶ ከለፋና ከሰራ አንድ ቀን ሊያልፍለት እንደሚችል ትልቅ ምስክር ነው። ህይወት እንዲህ ናት። ተስፋ ሳይቆርጡ በሯን ደጋግሞ ካንኳኩ ያልተጠበቀ የስኬት በር የሚከፍት። ለዚህ ደግሞ ከራፋኤል ዲያዝ ቤሎዲ በላይ ማን አብነት ሊሆን ይችላል?